በኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። እንደከዚህ ቀደም አስረን ከምናጣራ ጣርተን ብናስር ይሻላል ብለን ዝናቡን የጣለው አላው ነው ብዬ ዶፉን ያወረደው እግዜሩ ነው ብዬ ለካሳ ቢኖሯል ትንግርቱ ሰውዬ ጤፉ ከአገር ጠፋይ ለምን ትለኛለህ ስንዴ ተወደደ ለምን ትለኛለህ ከኮሪደር ልማት ሲታጨድ ያየህ ዋሆዬ እያዩ ነው መፍረድ ኋላ ከመናደድ ዝናቡ ንጉስሽ አብዩ ሲመጣ ከሶማሌ ክልል ነዳጅ ባያወጣ ጉድሽ ፈልቶ ነበር በኢራኑ ጣጣ። አቤቱ አምላኬ ልቦናዬን ክፈት እርዳኝ በታምርህ አይኔ እንዲመለከት ዳቦው እንዲታየኝ የኮሪደር ልማት ዋሆዬ እያዩ መፍረድ ኋላ ከመናደድ ኢራን አሜሪካ በገቡበት ጣጣ ጥቅም ከጦርነት ፈልቅቆ ሊያወጣ ብለው ንጉሴ አብይ አህመድ መጣ። አብይ ከሃዲ ነው ለምን ትላላችሁ? አብቹ ክዶናል ለምን ትላላችሁ? አጣርቶ ማሰሩን የታዘባችሁ ዋሆዬ እያዩ ነው መፍረድ ኋላ ከመናደድ አዋቂ ነው ሲሉት በሂሳብ የላቀ በመደመር ጥበብ ዓለምን ያስናቀ በሱ ተቀንሶ ስንት ሰው አለቀ። እሰየው ኢትዮጵያ እንዲህ ያለ ፈልሽ ሀብቱ ተትረፍርፎ ደጋ የሆነልሽ ብልጽግና ፓርቲ እንደ ስሙ አረገሽ ዋሆዬ